በጣም አቅመ ደካማ ለሆኑና ቦታው ላይ በጎስቋላ ህይወት ውስጥ የሚኖሩ ማብሰያ ቦታ የሌላቸው በቤታቸው አካባቢ ውሃ ለማግኘት እንኳን የሚቸገሩ እናቶቻችን ባለቤት መሆን እንዲችሉ በጸዳ ንጹህ በሆነ ውሃ ያለው መጸዳጃ ያለው ማብሰያ ያለው ቤት ውስጥ መግባት እንዲችሉ አድርገናል። ለህዝባችን ተስፋ የሚሆን ኑሮውን ማሻሻል የሚችልበት እድል እየፈጠርንለት ነው። አንድ ላይ ፕሮጀክቶቻችንን አሳምረን ጨርሰናል ብለን ኮርተን መናገር የምንችለው ምን ሰራው ስራ ሁሉ በሰው ህይወት ላይ ለውጥ የሚያመጣ መሆን አለበት። ይሄንን በተግባር ነው እያደረግን ያለነው። የከተማ አስተዳደሩ የሚጨበጥ ተስፋን ለህዝብ ይዞ ይቀርባል ያሉት ከንቲባዋ በቤት ግንባታው የበጎ ፍቃድ ስራው የተሳተፉ አካላትንም አመስግነዋል። በምንም አይነት ለህዝባችን ባዶ ተስፋ ይዘን ከፊቱ አንቆምም። ለህዝባችን የሚጨበጥ የሚታይ ችግሩን ሊያቃልል የሚችል ሀገሩን ወዶ በኢትዮጵያዊ ዜግነቱ ኮርቶ በአዲስ አበባ ነዋሪነቱ በርግጥ ከተማዬ ካላት ሀብት በፍታዊነት አካፍላኛለች ወደፊትም ይሄው በደንብ ተደርጎ ሊሰራበት ይገባል ብሎ መመስከር የሚችል ማህበረሰብን እያፈራ ልንሰራ ይገባል። ቤቱን በመስራት በኩል በበጎ አድራጊነት የተባበሩን ገንዘባቸውን ከጎደሏቸው አንስተው እንደዚሁም በጉልበታቸው በሙያቸው በእውቀታቸው አብረውን የሰሩትን ሁሉ ከልቤ ማመስገን ወዳለው። የቤት ባለቤት የሆኑት እነማማ ፋንቱን የመሰሉ አቅመ ደካሞችና የሀገር ባለውለታዎች ታዲያ የከተማ አስተዳደሩ ተግባር የሚያስመሰግን ነው ይላሉ። እግዚአብሔር ይስጣችሁ አመጣችሁልኝ ሳላስበው እና ያልታሰበ ይስጣችሁ ልጅ እግዚአብሔር ይስጥልኝ። ደስ ብሎኛል። ደስ ይበላችሁ። እግዚአብሔር ይስጥልኝ። በጣም ደስ ጥሩ ስሜት ነው። አንደኛ ከኛ በታች ያሉ ሰራዊቶችም ተመክሮ ነው የሚሆነው። ምክንያቱም የሰራን ሰው መውደቅ የለበትም፣ የሰራ ሰው ማግኘት አለበት። ስለዚህ ጥሩ ለተተኪ ሰራዊቶች ጥሩ ነገር ነው። ባለውለታዎች መካከል 5 አንጋፋ የኪነ ጥበብ ሰዎች የሚገኙበት ሲሆን እነዚህም ድምጻዊ ጌታቸው ካሳ፣ ድምጻዊ ሻምበል በላይነህ፣ ድምጻዊ አሸናፊ ከበደ፣ የግጥም ደራሲው ይልማ ገብረአብና ከዚህ ዓለም በሞት የተለየው አርቲስት መስፍን ጌታቸው እናት ናቸው። ሰላም ጤና ይስጥልን። የተወደዳችሁ የአዶሊስ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ የበዛ ይሁን። ውድ ቤተሰቦቻችን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቻናላችን እንደሚታወቀው ወቅታዊ ታማኒ ሀገራዊ ይዘት ያላቸው መረጃዎችን በቀዳሚነትና በፍጥነት ወደ እናንተ አድማጮች ያደርሳል። እኛም ለዛሬ ያሰናዳናቸው አዳዲስ ያልተሰሙ መረጃዎች አሉ። እነሱን እየነገርናችሁ ከእናንተ ጋር ቆይታ እናደርጋለን። እናንተም ከኛ ጋር ቆይታ ካደረጋችሁ ያልተሰሙ አዳዲስ መረጃዎችን ልታገኙ ትችላላችሁ። ውድ ቤተሰቦቻችን ቀዳሚ ወዳደረግነው መረጃ አሁን የምንሻገር ይሆናል። በአንድ ሳምንት ጊዜ ውስጥ ብቻ ከ360,000 ሊትር በላይ ነዳጅ ወደ ትግራይ ክልል መጓጓዙን የኢትዮጵያ ነዳጅና ኤነርጂ ባለስልጣን አስታወቀ። መንግስት በክልሉ የነዳጅ አቅርቦቱ እንዳይስተጓጎል ግብረ ኃይል አቋቁሞ እየሰራ መሆኑን ተጠቁሟል። በመንግስትና በህዋት መካከል የተደረሰውን የሰላም ስምምነት ተከትሎ በርካታ የአገልግሎት መስጫ ተቋማት ዳግም ስራ መጀመራቸው ይታወሳል። ለአብነትም ባንክ፣ ቴሌኮም፣ የኢትዮጵያ ትራንስፖርትና የአየር ትራንስፖርትና ሌሎች አገልግሎት ሰጪ ተቋማት ዳግም ስራ የጀመሩ ሲሆን ሰብአዊ ድጋፍም በስፋት እየቀረበ ነው። በትግራይ ክልል የነዳጅ አቅርቦትን በተሳለጠ ሁኔታ ለማከናወን ግብረ ኃይል ተቋቁሞ ወደ ስራ መግባቱንም ነው የተነገረው። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ሳህረላ አብዱላሂ ለኢትዮጵያ ዜና አገልግሎት እንደተናገሩት መንግስት ግብረ ኃይል በመቋቋም ነዳጅ ያለምንም መስተጓጎል ከጅቡቲ ወደ ክልሉ በቀጥታ እንዲገባ እየተደረገ ነው ብለዋል። ድርጅቱ ከታህሳስ 19 2015 ጀምሮ ወደ ክልሉ ነዳጅ እንዲጓጓዝ ለነዳጅ አቅራቢዎች ፈቃድ መስጠቱን ያስታወሱት ኃላፊዋ ይህንን ተከትሎም ባለፈው አንድ ሳምንት በ8 የነዳጅ ማመላለሻ ተሽከርካሪዎች ከ360,000 ሊትር በላይ ነዳጅ ወደ ትግራይ ክልል መጓጓዙን ተናግረዋል። በተለይም በመቀለ የሚገኙ የነዳጅ ማደያዎች በጦርነቱ ጉዳት ያልደረሰባቸው በመሆኑ ከማደያዎቹ ባለቤቶችና ኩባንያዎች ጋር በመነጋገር ሙሉ በሙሉ ወደ ስራ እንዲገቡ ማድረግ መቻሉንም ገልጸዋል። በተጨማሪም የነዳጅ አቅርቦቱ በሁሉም የክልሉ ከተሞች እንዲዳረስ እየተሰራ መሆኑን ነው የጠቀሱት። በአጠቃላይ መንግስት እያከናወነው ያለው ስራ የነዳጅ አቅርቦቱን ተደራሽ በማድረግ ረገድ ተጨማሪ አቅም የሚፈጥር መሆኑንም አብራርተዋል። እስካሁን ባለው ሂደትም ከመቀለ እስከ ዛላምበሳ ያሉ ቶታል፣ ኖክ፣ ታሪፍና ኦሊቪያ ማደያዎች የነዳጅ ጭነት ትዕዛዝ ማስተላለፋቸውንም ጠቅሰዋል።
በክልሉ ለ2 ዓመታት ያህል የነዳጅ ማደያዎች ተዘግተው የቆዩ በመሆኑ እንዲያውቁት በሚል አሁን ላይ ያለውን ሀገራዊ የነዳጅ መሸጫ ዋጋ ዝርዝር መላኩንም ጠቁመዋል። በቅርቡ ከኢትዮጵያ ነዳጅ አቅራቢዎች ድርጅቶችና ኩባንያዎች የተውጣጡ አባላት ወደ ክልሉ በመጓዝ በነዳጅ አጠቃቀም ዙሪያ የመስክ ምልከታ ያደርጋሉም ብለዋል። በቀጣይ በክልሉ የሀገር ባለውለታዎች መካከል 5 አንጋፋ የኪነ ጥበብ ሰዎች የሚገኙበት ሲሆን እነዚህም ድምፃዊ ጌታቸው ካሳ፣ ድምፃዊ ሻምበል በላይነ፣ ድምፃዊ አሸናፊ ከበደ፣ የግጥም ደራሲው ይልማ ገብረአብና ከዚህ ዓለም በሞት የተለየው አርቲስት መስፍን ጌታቸው እናት ናቸው። ዳግም ኤሌክትሪክ ኃይል ማግኘቱ ተነገረ። የአፋር ክልል ኤሌክትሪክ አገልግሎት ስራ አስፈጻሚ ያሲን አሊ አገልግሎቱን እንደገና ለመመለስ በተደረገ የኤሌክትሪክ መሰረተ ልማት ጥገና በወረዳው ዳግም ኤሌክትሪክ አገልግሎት ማግኘቱ መቻሉንም ነው የተናገሩት። በወረዳው ከውቅሮ ሰብስቴሽን የኤሌክትሪክ ማከፋፈያ ጣቢያ ሲያገናኙ የነበሩ በመሆኑ ለረጅም ጊዜ ኃይል ተቋርጦ መቆየቱን ጠቅሰው በጦርነቱ ከፍተኛ ጉዳት ደርሶ የነበሩ የመካከለኛና የዝቅተኛ ኤሌክትሪክ መስመሮችና ትራንስፎርመሮች እንደገና በመጠገን አገልግሎቱ መመለስ መቻሉንም አመልክተዋል። ቀሪ በኪልበልቲ ረሱ የሚገኙ ከተሞች ለማገናኘት እየተሰራ መሆኑን የገለጹት ስራ አስፈጻሚው በአካባቢዎቹ በመሰረተ ልማት ላይ እየደረሰ ያለውን ስርቆት በማህበረሰቡና የመንግስት የጸጥታ አካላት በጋራ እንዲጠብቁ ጥሪ ማቅረባቸውን ከኢትዮጵያ ኤሌክትሪክ አገልግሎት ያገኘነው መረጃ ያመለክታል። በሌላኛው መረጃችን ደግሞ የኢትዮጵያ ህዝብ እንባ ጠባቂ ተቋም የ15 ሚኒስቴር መስሪያ ቤቶችን የመልካም አስተዳደር አፈጻጸም ሊለካ መሆኑን አስታወቀ። የተቋሙ የአስተዳደር በደል መከላከል ዳይሬክቶሬት ዳይሬክተር አዳነ በላይ እንደተናገሩት በ2015 የበጀት ዓመት እንደ መጀመሪያ በሚኒስቴር መስሪያ ቤቶች ልኬቱ ይጀምራል ያሉ ሲሆን በቀጣይ ወደ ቀሪ ሚኒስቴር መስሪያ ቤቶችና ወደ ሌሎች ተቋማት ተግባራዊ ይደረጋልን ብለዋል። የመስሪያ ቤቶቹ ውጤታማነት፣ ተጠያቂነት፣ ግልጽነት፣ ፍትሃዊነትና እንዲሁም ለህግ ተገዥነትን ይለካልም ነው የተባለው። ልኬቶቹን ለማድረግም የህግ ማዕቀፎች፣ የመልካም አስተዳደር ማዕቀፍ እንዲሁም የመልካም አስተዳደር ማሻሻያዎችን መሰረት በማድረግ ተቋሙ መመዘኛዎችን እንዳዘጋጀ የተገለጸ ሲሆን በአፈጻጸም ልኬቱ ለመስሪያ ቤቶች ደረጃ ወጥቶላቸው የተሻለ ውጤት ላመጡ እውቅና እንደሚሰጥም ተነግሯል። ልኬት የሚደረግባቸው ሚኒስቴር መስሪያ ቤቶችም ግብርና ሚኒስቴር፣ ኢንዱስትሪ ሚኒስቴር፣ ንግድና ቀጠናዊ ትስስር ሚኒስቴር፣ ቱሪዝም ሚኒስቴር፣ ስራና ክህሎት ሚኒስቴር፣ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ትራንስፖርትና ሎጂስቲክስ ሚኒስቴር፣ ከተማና መሰረተ ልማት ሚኒስቴር፣ ውሃና ኢነርጂ ሚኒስቴር፣ መስኖና ቆላማ አካባቢዎች ሚኒስቴር፣ ጤና ሚኒስቴር፣ ትምህርት ሚኒስቴር፣ ፍትህ ሚኒስቴር እንዲሁም ሴቶችና ማህበራዊ ጉዳይ ሚኒስቴር እንደሆኑ የተቋሙ የኮሙኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር ዘውዱ ወንድሙ ተናግረዋል። ወደ ሌላኛው መረጃችን እንሻገራለን። የፌዴራል አቃቢ ህግ የኢትዮ ንቃት የዩቲዩብ ቻናል ብዙሃን መስራችና ባለቤት በሆነችው መስከረም አበራና አማሃ ደገፋ በተባሉ የሥራ ባልደረቧ ላይ በጥላቻ ንግግርና በሐሰተኛ መረጃ ስርጭት 2 ክሶች መስርቷል። ክሱ የቀረበለት የፌዴራል ከፍተኛ ፍርድ ቤት መስከረም ክሷን በውጭ ሆና እንድትከታተል የ50 ሺህ ብር ዋስትናም ፈቅዷል። አቃቢ ህግ ዛሬ ሐሙስ ታህሳስ 27 2015 በዋለው ችሎት በመስከረም ላይ ክስ የመሰረተው በባለቤትነት በምታስተዳድረው የኢትዮ ንቃት የዩቲዩብ መገናኛ ብዙሃን ባስተላለፈቻቸው የሀገር ባለውለታዎች መካከል 5 አንጋፋ የኪነ ጥበብ ሰዎች የሚገኙበት ሲሆን እነዚህም ድምፃዊ ጌታቸው ካሳ፣ ድምፃዊ ሻምበል በላይነ፣ ድምፃዊ አሸናፊ ከበደ፣ የግጥም ደራሲው ይልማ ገብረአብና ከዚህ ዓለም በሞት የተለየው አርቲስት መስፍን ጌታቸው እናት ናቸው ተናግረዋል። ጠበቆቹ በክስ መዝገቡ ላይ ምስክሮች አለመጠቀሳቸውን በማንሳት ደንበኛቸው በዋስትና ብትወጣም ልታበላሽና ችግር ልትፈጥርበት የምትችለው ማስረጃ ለመኖሩን ለፍርድ ቤቱ ገልጸዋል። ከዚህም በተጨማሪም ተከሳሿ ቋሚ አድራሻ ያላትና በዋስትና ብትወጣም ግዴታዋን አክብራ የምትቀርብ መሆኑን በመጥቀስ ፍርድ ቤቱ የዋስትና መብቷ እንዲጠበቅላትም ጠይቀዋል። የጠበቆችን የዋስትና ጥያቄ በተመለከተ አቃቢ ህግ የተለየ የማቀርበው ክርክር የለኝም ማለቱን ተከትሎ ፍርድ ቤቱ መስከረምን በ50 ሺህ ብር ዋስትና ጉዳዩን በውጭ ሆና እንድትከታተል መወሰኑን ጠበቃዋ ሄኖክ አስረድተዋል።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ልዩ ችሎት የዛሬውን የችሎት ውሎ ከማጠናቀቁ በፊት የአቃቢ ሕግን ክስ ለተከሳሽ ለማንበብ ለመጪው ጥር 15 ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ከዚህ በተጨማሪም በክስ መዝገቡ በሁለተኛነት ለተጠቀሱት ለአማሃ ደገፋ የፌዴራል ፖሊስ መጥሪያ አድርሶ በቀጠሮው ቀን እንዲያቀርብ ትዕዛዝ መስጠቱን የኢትዮጵያ ኢንሳይደር ዘገባ አመልክቷል። ሁለተኛው ተከሳሽ አማሃ ክስ የተመሰረተባቸው በሌሉበትም ነው። ራሷ በባለቤትነት በምታስተዳድረውና በሌሎች መገናኛ ብዙሃን በምታቀርባቸው የፖለቲካ ትንታኔዎች የምታወቀው መስከረም አበራ በፖሊስ ቁጥጥር ስር የዋለችው ከ3 ሳምንት በፊት በታህሳስ ወር መጀመሪያ ላይ ነው። መስከረም በቁጥጥር ስር ከዋለች በኋላ የዛሬውን ጨምሮ 3 ጊዜ ችሎት ፊት ቀርባለች። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያቀረብነው መረጃ እየተከታተላችሁትን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ በያላችሁበት መልካም ጊዜ እየተመኘው ለቻናላችን አዲስ ከሆናችሁ የሰብስክራይብ ምልክቱን በመጫን ቤተሰብ ልትሆኑ ትችላላችሁ። ውድ ቤተሰቦቻችን ሰናይ ጊዜ